መጽሐፍ ቅዱሳችን ጌታ ኢየሱስ ክርስቶስ ከሞተ በኋላ ማርያም እንደተለመደው ሽቶን ይዛ ሄደች። በማለዳ በሄደች ጊዜ መቃብሩን ባዶ ሆኖ አገኘችው። ኢየሱስ ይወደው የነበረውን ደቀ መዛሙርት ዮሐንስንና ጴጥሮስን ይዛ ሄደች። ደቀ መዛሙርቱም ወደ ቤታቸው ሄዱ። እንዴት ሄዱ? የኢየሱስን ቦዲ አጡ። ከዛ በኋላ ግን አንዲት ማርያም የምትባል ሴት መሄጃ የሌላት ወደ ሌላ ቦታ ዞራ የምትመለስበት ታሪክ የሌላት ሴት ግን በመቃብሩ ደጅ ላይ ቆማ ታለቅስ ነበር። ዞር ብላችሁ ብታዩት ኢየሱስ እነ ጴጥሮስን ያገኛቸው አሳ ሲያጠምዱ ነበር። ወደ ፕሮፌሽናቸው ተመለሱ። ማርያም ግን የምትመለስበት ታሪክ አልነበራት። ታሪኳ ሁሉ እዛ መቃብር ጋር ነበር የነበረው። በጣም የገረመኝን ቃል ላሳያችሁ። ከዛ በኋላ ይላል ሁለት መላእክቶች ነጫጭ ልብስ የለበሱ መላእክቶች ታዩአቸው። አየች ማርያም ከመቆየቷ የተነሳ መላእክቶቹን አየቻቸው እና ሺ ደዝንት ኬር እኔ ከመላእክቶቹ የበለጠ የፈለኩት የኢየሱስን ሬሳ ነው አለች። መላእክቶቹን ጠየቀቻቸው፣ ሬሳውን ወዴት ነው ያደረጉት? ኢየሱስ የማርያምን ረሃብ በመላእክቶቹ ሊመልስላት ነበር። አልፈልግም አለች። ስለዚህ ኢየሱስ ያለ ጊዜው ራሱን ገለጠላት። ኢየሱስ በዛ ሰዓት ልክ እንደነ ጴጥሮስ በመላእክቱ ሊሸኛት ነበር። የማርያም ፍቅር ግን መላእክትን ከማየት ያለፈ ፍቅር ነበር። ራሱን የሚያስብል ፍቅር ነበር። ከዛ የኔ ረሃብ የሆነ ሱፐርናቹራል የሆነ አንድ መልአክ ከማየት የኢየሱስ ሬሳ ይበልጥብኛል አለችና ውዴን ወዴት እንዳኖሩ ታውቃላችሁ ስትል ኢየሱስ አልቻለም። ማርያም አላት። ራሱን ገለጠላት።